አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቻናሌ ተከታታዮች ዛሬ ወደ ጓሮ ወጣ ብዬ ያመጣኋቸውን የአትክልት ቅጠሎች ታሳያችኋለሁ። የሎሚ ቅጠል ይሄንን ቅጠል አላወቅኩትኝም። እንግዲህ እስኪ የምታውቁ ካላችሁ ኮሜንት ላይ። እነዚህን ቅጣጥሎች ለቃቅሜ መጥቻለሁ። ይሄ ደግሞ ሳር ነው። የግጫ ሳር ይመስላል እንግዲህ አላውቅም። ይሄ ደግሞ ጥቁር አርቲ ነው። ሪሃን ይሉታል በዚህ ሀገር ማለት ነው። ጥቁር አርቲ የሀገራችን ያው ሽታው እንደዛ ይመስላል። ይሄም ጠጀ ሳር ነው። እንደ ሀገራችን በጣም ሽታውንም እንደዛ እንደ ሀገራችን ባይሆን ያው ይቀራረባል። ጠጀ ሳር ይባላል ማለት ነው። እንግዲህ በአረቦቹ ምን እንደሚባል አላውቅም። እነዚህ አበባዎች እኛ ግቢ ያሉ እንግዲህ ማቅረብ ላይ ወጣ ብዬ እነዚህን ሰብሰብ አድርጌ መጣሁኝ። ቪዲዮ ቀርጽላችኋለሁ በቀጣይ ኢንሻአላህ። ያው ስልክ ሳልይዝ ስለወጣሁ እንደው ሰብሰብ አድርጌ እስኪ የሀገራቸውን ትውስታ ላስታውሳቸው ብዬ ነው። ይሄ ደግሞ ሳርዶ ሳር ነው። ሳርዶ ነው። እነዚህ ደግሞ ይሄም ሪሃን ነው። እንደምታዩት ወልዷል ይሄ